What's going on, guys? እንዴት ናችሁ? ሁላችሁም ሰላም ናችሁ? You already know, yo, this is AB Marshall. Guys, ከባለፈው ቻሌንጅ ስለነበረው ነገር is fucking amazing, guys. ያው ብዙዎቻችሁ ከ$100 ወደ $30,000 የነበረውን ቻሌንጅ አይታችኋል. You have seen how many people's life is been changing. ዛሬ ስለሱ እናወራለን። ቀጣይ ስለሚመጡ ቻሌንጆች እናወራለን. It's mad crazy. አሁን አገላ እኔ ጭራሽ you know አንድ ነገር ስትጀምር ኤክስፔክት የምታደርጉት ነገር ይኖራል። ኤክስፔክት ይሄ ነገር ሊፈጠር ይችላል ብላችሁ የምታስቡ ነገር ይችላል። ቢዮንድ ማይ ኢማጂኔሽን ያለው እንደ ሰው ልጅ ከአመት አመት እያደግኩ ነኝ። እንደ ሰው ልጅ ደግሞ ከአመት አመት ቻሌንጆቻችን ያደጉ የብዙ ህይወቶቻችንን የብዙ ሰዎችን ህይወት ቀይሯል። It's fucking amazing. So today we'll talk about this, and we also talk about the people actually እንዴት ገንዘብ የሰሩ ልጆችን የነሱን ቴስቲሞኒ ምን ተመረናል ከዚህ ነገርና ቀጣይ ምን ይመጣል የሚለው ነገር እናወራለን። It's fucking amazing because at the end of the day ይሄን ነገር ቻሌንጅ ሲጀምሩላችሁም እንደምታውቁት I've been trading ለ7 አመት ይሆነኛል ትሬዲንግ ከጀመርኩ, and in this years ለ5 አመታት ቻሌንጆች አዘጋጅቼ ነበር። ከ$100 ተነስተን አብረን 30,000 ከ$100 10,000 እያረግን even last year ደግሞ ከ$1,000 ተነስተን ቤት ከመግዛት ድረስ እዚህ ዱባይ ላይ አድርገናል። እያንዳንዱን ነገር ያው ዩቲዩብ ላይ እየፖስትኩ ነው ሁሌ ያን ነገር የማደርገው። በጣም የብዙ ሰዎች ህይወት የተቀየረ የብዙ ሰዎችን ጓዳ ያንኳኳ የገባ ያለ ቻሌንጆች ናቸው። It's fucking amazing. I love to do this first. እንደኔ የተቸገሩ $100 ኖሯቸው አዛውኑ ሰዎችን ይዤ እንዴት ነው ከፍ ማድረግ የምችለው የሚለው ነገር በማሰብ ነበር የጀመርነው። እንደ ቀልድ ደግሞ ያ ጊዜ አልፎ ጭራሽ ሰው ከዛ በላይ ዲፖዚት ያደረገ በጣም በብዙ ሰዎች አሜሪካ ያሉ ሰዎች፣ ኢትዮጵያ ያሉ ሰዎች፣ ኡጋንዳ everywhere ያሉ ሰዎች እየሰሩ ነበርና ያው ቴስቲሞኒዎችን ቴሌግራም ላይ ስላያችሁት is something that you guys can see and talk about this. የብዙ ሰዎች ህይወት ተቀይሯል። መኪና ሰው ገዝቷል፣ ቤት ገዝቷል። ሰው እያንዳንዱን ሰዎች ታዩታላችሁ። is because of this challenge እግዚአብሔር መልካም ነገርን አደረገ በህይወታችን። you know ምንም ብንሰራ ሰው ሆነን ፈጣሪ ካልተጨመረበት ስራችን ላይ በጣም አዛ ነው የሚሆነው። እግዚአብሔር ደግሞ ብዙ ነገሮችን አደረገ። It's fucking amazing. I'm not gonna lie to you. It's just insane. So ለመጀመሪያ to talk about the trades. You know, I've been developing my own strategy over 5 years now. መጀመሪያ ከሜንቶሪንግ ካስተማሪንግ ውጪ ራሴ you know ሁላችሁም ታውቁታላችሁ የሚለውን ነገር ትሬደር ከሆናችሁ በተለይ you be developing a different type of strategies every time, because every time የተለያዩ ስትራቴጂዎችን price action, SMC, ICT, everything ባወቃችሁ ቁጥር through years ራሳችሁ ነገር ዴቨሎፕ ያደርጋችሁ ነው የምትመጡት ነገር አለ። ይሄ ደግሞ የኔም ተማሪዎች የምታውቁት ነገር ነው። ከተለያየ ቦታ የተለያየ ነገር ትማራላችሁና የራሴን ስትራቴጂ ዴቨሎፕ አድርጌ ነበር ታውቃላችሁ። ለእናንተም በቪዲዮዎች በነፃ ኮርስ ማስተምራችሁ ነበር። በዛ ላይ you know ብዙ ጊዜ ስዊንግ ማድረጋቸው ትሬዶች አሉ። እኔ ሾርት ተርም ደግሞ ወዲያው ደግሞ ኤግዚት የምናደርጋቸው ትሬዶች አሉ። እነሱን በማየት ሃይ ፕሮባቢሊቲ ሴትአፖችን እየወሰድን ነበረ። እንደዛም ሆኖ we managed to close አንድ ሉዝ ሳናደርግ ጋይስ ቻሌንጁን ጨረስ ነው ማለት ነው። this is something insane, you know, this is something insane. ምክንያቱም this is not the first time. ሁለተኛ ጊዜ ነው ይሄን ነገር ሲሆን። ምክንያቱም ምንድነው ነው ሶስተኛ ጊዜ አንዴ ከ$100 ወደ $12,000 የቀየረን ጊዜ 3 years ago ይሄ ተፈጥሯል። ላስት ይር ደግሞ ምን ተፈጥሯል? ላስት ይር ከ$1,000 ወደ ቤት መግዛት ቻሌንጁን ስንጀምር አንድ ሉዝ አልነበረውም። በአሁኑ ቻሌንጅም አንድ ሉዝ አልነበረውም። እንደው ቻሌንጁን ከጨረስን በኋላ ሰዎችን ለመርዳት even I continue like the whole month ጨርሰነው ነበር። ቻሌንጁ ላይ 66 ትሬድ ነው የወሰድነው ጌም። ከዛ ውስጥ ደግሞ ምንም ሉዝ አልነበረም። ሉዝ የነበሩት 2 ትሬዶች ናቸው። እነሱም ሉዞች ቻሌንጁ ካለቁ በኋላ ልጆች አታቆም ሲግናል ተመችቶናል፣ give us continue, let's us make money ምናምን አሉኝ። ሌሎች ደግሞ you know risk management በተለያየ ነገር ኢገር በመሆን እኔ ላይ ትሬድ ያመለጣቸው ልጆች እኔ ላይ ለመድረስ ብሎ ሪስክ ኦቨር ሪስክ እያደረጉ አካውንታቸውን ያጡ ድጋሚ ዲፖዚት አድርገው የጀመሩና ድጋሚ እኔ ላይ ደረሱ። ከዛ 30,000 የገቡ it's just totally insane. So ስለነዚህ ነገሮች ለማውራት ያህል መጀመሪያ እግዚአብሔርን ማመስገን ፈልጋለሁ። ሁለተኛ እያንዳንዳችሁ ይሄንን ቻሌንጅ አምናችሁኝ እኔን ገንዘባችሁ ሪስክ አድርጋችሁ ገብታችሁ ከኔ ጋር ገንዘብ ለመስራትና
ይሄ ነገር ላረጋግ የበቃችሁ ሁላችሁንም አመሰግናለሁ። ሰፖርት ያደረጋችሁኝ አመሰግናለሁ። ምክንያቱም አደኝ ድረይ ያለ እናንተ የብዙ ሰው ላይፍ መቀየር አይችልም። እኔ እንዳልኳችሁ ነው በዚህ አመት ቻሌንጅ ላይ 500 ሰዎችን የኢትዮጵያ ሚሊዮነሮች አደርጋለሁ ብዬ ለራሴ ተነስቻለሁ። አትሊስት ለሀገሬ ኮሚኒቲ የሆነ ያህል ኢምፓክት አድርጌያለሁ ብዬ ስለማስብ ማለት ነው። ከዛ ውስጥ 100 ምናምን ሰው ሚሊዮነር ሆኗል። አሁን በሚቀጥለው ቻሌንጅ 100 ምናምን ሰው እናስባለን። ቀጣይ ደግሞ ባሉትን 200 ምናምን ሰው ቻሌንጅ ላይ ሚሊዮነሮችን የኢትዮጵያ እናደርጋለን ብለናል። በሚሊዮን ሰዎች ሰርተው በሚሊዮን ቤት እየገዙ መኪና እየገዙ ስታይ ከዚህ በላይ የሚያስደስት ነገር የለም። ከነዚህ ደግሞ ያው ነገሮችን በደንብ አድርገን እናወራና you guys will understand what literally I try to say because at the end of the day guys ይሄ ነገር የተነሳው ሰውን ለመርዳት ነው። አንዳንዱ ሰዎች የረዳ ስታዩ ደግሞ የሚያስደስት ደስታ የለም ከዚህ በላይ። let's talk about the trades። ለመጀመሪያ ነገር ስለ ትሬዶቹ ስናወራ you know scalp ነበር ሳደርግ የነበረው because my guy we've been taking trades እስከ TP10 ድረስ የሚሄድ ነበር። ግን the good part about this like you know TP1 TP2 ላይ entry levels ወደ አርገን ይሄ break even ወይ ደግሞ ወደ entry levelአችን እናረግ ነበር stop lossአችንን። በዛ ምክንያት ምንም TP like ቢመለስ እንኳን at least secure አርገን ከ50 እስከ 100 ፒፕስ ሴኩር ያደርገን ነበር የምንወጣው። እኔ በጣም የሚገርመኝ ነገር እያንዳንዱን ትሬዶች ሰዎች ሪከርድ ያደርጋሉ። እያንዳንዱን ትሬዶች ወደኋላ ባክ ቴስት ያደርጉና ለቲሞቼ ይልካሉ። bro it's fucking insane because at the end of the day የመጀመሪያው ትሬድ ስንገባት እዚህ ላይ ጦርነት እዚህ ሀገር የተነሳ ጊዜ ሶ ጦርነት ተነስቶ አርብ ጦርነት ተነስቶ እሁድ ጠብቀን ለሊት ላይ ነው የገባነው። we managed to secure over like 500 pips ከዛ ማርኬት ድጋሚ ድሮፕ ሲያደርግ ድጋሚ ድሮፕ ያደረገውን መያዝ ጀመርን። we've been almost 90% የሚሆነው ማርኬት ሴል ነበር የገባነው because the market was dropping you know በኢራን እና በዓለም ጦርነት እዚህ ሀገርም እንደውም የተለያዩ ቪዲዮዎች አሉ ደረጆች ስለከላችሁ የነበሩ የተለያየ የሚሳኤል መልእክቶች ይገቡልናል እዚህ ሀገር ላይ የተለያየ ሚሳኤል አለ ተጠንቀቁ ስቲል አልቆመም። imagine still ጦርነት አለ still ሚሳኤል አለ ግን እንደዚህ ሜሴጆች ነበሩና በዛ ውስጥ ግን the market was dropping ምንድነው ኦይል ከፍ ያለ ወርቅ ዝቅ ያለ ነበርና 90% of our trades was dropping so it's you know ከእግዚአብሔር ጋር ሆነን ነገሮችን አቺቭ አደረግን። so I'm not gonna lie to you ያንዳንዱ 100 ምናምን ሰው አውጥቼ ኢንተርቪው ማድረግ አልችልም። ያረኳቸው 100 ሰዎች ኤግዛክትሊ እንደዛ የሚሆኑ ሰዎች አሉ። በጣም ብዙ ጊዜ ፈጅቶብኛል። የብዙ ሰው ታሪክ ተቀይሯል። ግን እዚህ ላይ ደግሞ ያንዳንዱ ሰዎች ማቅረብ አልችልም። ግን ከተመቹኝ ታሪኮች አንዱ እንትን ላለን ያው ዩኤኢ ነው የምኖረው እኔ እዚህ ሀገር ላይ ሆምለስ ሆኜ መበለው አጥቼ ብዙ ነገር እንዳሳለፍኩ ብዙዎቻችሁ እኔን ታሪክ ታውቃላችሁ። እና እንደዚሁ እንደኛ ደግሞ ያው ያለውን ነገር አይቶ ተቸግሮ የነበረ ሰው አለ ወጣት ሆኖ ከነሱ ሰዎች ኢትዮጵያ ሆኖ ደግሞ ብዙ ላይፍ ያሳለፈ ቤት የገዙ ከነሱ ውስጥ አንዳንዶቹን ታሪኮች እነግራችኋለሁ ቴስቲሞኒ ውስጥ እና የመጀመሪያው ልጅ እንደውም እዚህ ሀገር ሻርጃ ከተማ ላይ የሚኖር ተማሪ ነበረ። የሚገርማችሁ ነገር ይሄን ታሪኩን ሲነግረኝ የሚበላው ከጓደኛው ጋር እንኳን የሚበላው አጥቶ የመጨረሻ ያለችውን ገንዘብ $100 ቻሌንጅ ላይ አዋጣው ነበር ከጓደኛው ጋር የገቡትና it's something really በጣም ነው የነካኝ። ምክንያቱም ምንም ነገር ሉስ ስላላደረግን ነው እንጂ ይሄ ልጅ እንኳን እዚህ ሀገር ድረስ ተቸግሮ ነው ኢትዮጵያ ውጭ ሀገር ስትኖሩ ቤተሰብ ምናምን አንደርስታንድ ላይ ያረጋችሁ ይችላልና እዚህ ሀገር እንኳን የኖረው አዛ ሆኖ ያለ ያው ውጭ ሀገር ሆነ እንደኔ የተቸገረ ስለሌለ ወይ ሌላ ሰው ተቸግሮ እኔ ግን በራሴ ስለማቀው እንደዛ ሆኖ ይሄ ልጅ ቻሌንጁን ገብተው ነበር። ቻርጃ ከተማ ላይ ነው እዚህ የሚኖረውና የመጀመሪያ $100 ቻሌንጅ 2024ን ገብተው ነበር። ያው የመሻለታው ሶስተኛ ላይ ነው ሁለተኛ ላይ ነው የተሳካለን ምክንያቱም የመጀመሪያውን ፌል አድርገን ነበር። ከዛ በኋላ ግን በጣም ለብዙ ጊዜ ፕሮፊታብል አልነበረም ይሄ ልጅ። ከዛ ጆይን አርጎ ያቃል ዲስካውንት ላይ እንደውም ቪአይፒ ላይ ሲነግረኝ ምናምን ከዛ በኋላ he started this challenge እና he withdraw guys withdraw ያረጋውን ገንዘብ ነው የላከው he withdraw 10,000 ድራም የመጀመሪያው ዊክ ላይ ማለት ነው። it's not small though የመጀመሪያው በኢትዮጵያ 500,000 ብር ነው ግን መጀመሪያ $100 ያልነበረ ሰው ወይ 300 ድራም ካልነበረ 10,000 ድራም የመጀመሪያው ሳምንት ዊዝድሮ ማድረግ ማለት it's not small። ታዩትና ትመለሳላችሁ። ይሄ ልጅ በጣም ደስ ይላል። ሰላም ይብሻል ይነሻማን ዋስገና ማለት እንደነሱ መልካም ዲንሽ ሰላም አገበደና አይስተንሽ ማጋይ ሁሉ ሰላም ነው። ሁሉ ሰላም ይብሻል አንዲሽ አርዶስ ከስ እስቲራስሽ ትንሽ አስተዋቂኝ ጋሽ እሺ ሚኪያስ እባላለሁ።
የተወለድኩት ድሬዳዋ ሲሆን ያደግኩት ደግሞ አዳማ ነው። አሁን ከረንትሊ የምኖረው ሻርጃ ውስጥ ነው። ሻርጃ ነው የምኖረው። እዚህ ነሽ እንዴ? እዚሁ ነኝ። ናይስ ተመችሽ? ህይወት እንዴት ነው? How long you been here? እዚህ ስንት ጊዜ ቆየሽ? እዚህ 2024 ላይ ነው የመጣሁት። ኦኬ ናይስ። ሁለት ዓመት አልፎኝ ሶስተኛ ዓመት ላይ ነው። That's amazing, man. That's good, man. እንዴት ነው እስቲ ያው the situation, like the whole thing why I'm interviewing people. I want people to understand ይሄንን ቻሌንጅ እንዴት አየኸው? ምን ተረዳህበት? how like እና ቀጣይ ደግሞ ሲመጣ ለአንተ ምን ጠቅመዋል? ቀጣይ ደግሞ ሲመጣ የሚቀጥለውን ቻሌንጅ ለመቀላቀል ወይም ደግሞ ኮቪዲንግ እንድትል ለመግባትስ ምን አይነት ነገሮች ከአንተ እንጠብቅ ወይስ ከዚህ ምን ተምራለህ የሚሉትን ነገሮች እስቲ ትንሽ ብሪፍ አድርገህ ብትነግረኝ ደስ ይለኛል። that's the whole purpose of this interview. ቻሌንጁ ላይ ዛሬ ደግሞ ከአሁን ጀምሮ አልነበረም የገባሁት። ከ100 ወደ 30 ኪ ነበር ጊዜ 2024 ላይ የዛን ጊዜ ነበረ ቻሌንጅ ሲጀመር። ያው እስካሁን ድረስ የዛን ጊዜ ምንም እስከ ረጅም ጊዜ ድረስ ጭራሽ እንትን ውስጥም አልነበርኩም፣ ፕሮፊታብልም አልነበርኩም። ከነ የገባው ምናምን ነገር አካውንት ብዙ ጊዜ ብሎ አደርጋለሁ። ያው ኢሞሽን ምናምን ነገር አለ፣ ብዙ ነገር ያው እዚህ ደግሞ ሆነ ትንሽ ይከብዳል። ኢሞሽን እንትን ማድረግ ቦሎች ነገር ተጠንቅቆ ምናምን ነገር ነው። ትንሽ እዛ ላይ በጣም ስትራግል እያደረኩ ነበረ እና ብዙ ነገሮችን ማኔጅ አድርግቶ ቻሌንጁን ማስቀጠል ትንሽ ከብዶኝ ነበር ለኔ። አሽራድ በብዙ ነገሮችን እየሞከርኩ ነበር፣ እየሰራሁ ነበር። ክላስም እዚሁ ነው እየተማርኩ ያሉት፣ እየተማርኩም እየሰራሁ ነበር ነው። ናይስ ብዙ ነገሮችን ሞክራለሁ። ብዙ ነገሮችን እየሰራሁም እየተማርኩም ክላስም ጎን ለጎን ለማስኬድ ብዙ ነገር ሞክራለሁ ነው። የሆነ አንድ መጀመሪያ መነሻ ነገር ያስፈልጋል ነው። ያንን ነገር አስንተን ለማለት ብዙ ነገር እየሞከርኩ ነበር ቻሌንጁ ላይ። ከዛ በፊትም ያው የሚለቀቁት ምናምን ነገር ብዙዎቹን ዩቲዩብ ላይ ምናምን ነገር አይቼ ነበር ነው ቪዲዮች። ከዛ ቻሌንጁ ላይ ስገባ እንዴት ትሬድ እንደምታደርጊ የምትወስዳቸውን ሪስኮች እና ኤቭሪቲንግ እያየሁ ነበር። ማርኬቱም ሺፍት ሲያደርግ ምርጫ ሰሞን ነበረ እዚህ ቢሽ ከሆነ ይብሻ የጀመረው ከ130 ኪ የትራምፕ ምርጫ ጊዜ ነበረ። እዛን ጊዜ ነበር ነው ኮምፕሊትሊ ማርኬቱ ሺፍት ሲያደርግም ምናምን ነገር በጣም ግራ ተጋባው እና ጭራሽ የባሰ ነው እንትን ውስጥ መግባት የጀመርኩት። ሉስ እያደረኩኝ ምናምን በቃ አስገባለሁ። ቀጥታ ዶኔት ማድረግ የዛን ጊዜ ነበር። ብቻ ብዙ ነገር አዛ ነበር ነው። ግን በጣም ትልቁ ነገር ምለው በጣም ብዙ ነገር ከምትወስዳቸው ትሬዶች ከማያቸው ነገሮች ምናምን ብዙ ነገር ተምራለሁ፣ ብዙ ነገር አይቻለሁ። ስፔሻሊ ደግሞ ኢሞሽናሊ ምን ያክል ዴዲኬትድ እንደሆንሽ እና ብዙ ነገር እያየሁ ነበረ የመጣሁት እስካሁን ድረስ በ2 ዓመት ምናምን ያክል ጊዜ ውስጥ ማለት ነው። 2024 ጀምሮ ሆል ታይም እንዳልኩሽ ምንም ነገር አልሰራሁበትም፣ ምንም ነገር ፕሮፊታብል አልነበርኩም። ግን ብዙ ነገር እየተማርኩበት ነበር የመጣሁት። የአሁኑ ላይ ከቅርብ ጊዜ ጀምሮ አሁን 2005 ከገባ ከግማሽ በኋላ ነበረ አሪፍ ሆኖ ትንሽም ፕሮፊት የገባው $500 እየሰራሁ ምናምን ነገር መምጣት የጀመርኩት። እንትን ወጣና ቪአይፒ ላይ ገባሁ። እንትን ነበር ዲስካውንት ነበረው ለበዓል ምናምን ነገር ዲስካውንት ነበር። ከዛ ለ3 months ምናምን ነገር ገባሁ። አትሊስት የሆነ ነገር እንኳን እያደረኩ የሆነ ነገር አፎርድ ማድረግ ጀመርኩኝና ከዛ በኋላ ነው በደንብ በቃ ዴዲኬት ሆኜ ይህን ነገር በደንብ መስራት አለብኝ ምናምን ነገር። ካፒታል የሚያስፈልገኝ ከሆነ ተበድሬም ቢሆን ገብቼ
በቃ ማድረግ ያለብኝ ነገር በደንብ አደርጋለሁ ብዬ ለራሴ የወሰንኩት የዛን ጊዜ ነበር ነው። ከነ ሁሉንም ነገር ዴዲኬትድ ሆኜ እያየሁ እየተማርኩም ዩቲዩብ ላይ ምናምን እያየሁ የአሁኑ ቻሌንጅ ላይ ደረሰ። ብዙ ስትራግል በኋላ እዚህ ደርሰናል። ኤቭሪቲንግ ብዙ ነገር ያው ኤቭሪቲንግ ማለት ይቻላል ከአንቺ ነው የተማርኩት ማለት ይችላል። ቴንክ ዩ ፎር ዛት ብዙ ነገር አሳይተሻል። በጣም አመሰግናለሁ። ለዛ ማለት ፈልጋለሁ። ለቀጣዩም ኮምፒቲሽን ትሬኒንግ ያደርል ያልሽኝ ይብሻል። ይህን ቻሌንጅም እንዴት አየው? አሁን ላይ ውስጥ ገብተህ ነበር? ክሬዚየስት ሆነስትሊ ከ1000 ወደ ሃውስ ከነበረው ጊዜ ጀምሮ በጣም ክሬዚ ቃላቱን ላይ የለኝም መሰልሽ እንዴት እንደማመሰግንሽ ቃላት የለኝም። በጣም ብዙ ነገር ነው። ከዛ ጊዜ ፊክስ እያደረኩ ስመጣ የነበረው ዴቭቱብ የነበሩት ያንን ስጋፈ ብዙ ነገሮች ኢቨን ላይክ ቅርብ ጊዜ ራሱ በቃ ምግብ ራሱ የቸገረን ጊዜ ነበረ። እኔና ከዚኔ ነው እዚህ የምንኖረው እኩል እድሜያችን አንድ ክላስ ነው የምንወስደው አንድ ላይ ነው የምንኖረው። በቃ ምንበላው ራሱ የቸገረን የነበረ ጊዜ ነበረ። ኢቨን የዛን ጊዜ ራሱ በቃ $100 ምናምን ሰራን የሆነች ምንም ለዛ ራሱ ኬር አናደርግም። በቃ ቀጥታ ትሬኒንግ ዲፖዚት አድርገን በቃ እቺ ነገር እንደንጋለች በቃ አድርገን ነው የምንወጣው ምናምን ብለን ነበረ ከዛ ጊዜ ጀምሮ ከ1000 ወደ ሃውስ ከነበረው ቻሌንጅ ጀምሮ it was like crazy በጣም crazy። ከዛ ጊዜ ጀምሮ ነው ብዙ ነገሮችን እየተማርኩ ምናምን ነገር እያሻሻልኩ ምን ራሴ የመጣሁትና ስፔሻሊ ይሄኛው ቻሌንጅ like እኔ እንጃ ያልተባለ ሰው አለ ብዬ ሁላ አላስብም። የብዙ ሰው ላይፍ ነው ይቀየርሽ። ለዛ ራሱ በጣም ይመች አመሰግናለሁ። ቴንክ ዩ ማለት ራሱ በጣም ጸዲ ቻሌንጅ ነበረ። ኤቪደንስ ሁሌ ዊን ነበር ነው። በጣም ፎ ነበረ። ተጠቅመሻል አንቺም ከዚህ ቻሌንጅ አይደል? ኧረ በጣም ኦልሞስት ወደ 10,000 ድራም ድረስ ዊድሮ አድርጌያለሁ። ቴንኪ ድራም ነገር ኤቭሪቲንግ ሬንት በቲ የነበረብኝ ብድር በቲ እንዳለ ነው የከፈልኩት። ዋናው ፐርፐዙ እያንዳንዱ አሁን ትሬኒንግ ላይ እምነት አለን፣ ብዙዎቻችን እምነት አለን። ግን እምነትና ምን ያህል እጓዛለሁ ከዚህ በኋላ እስካሁን እየወሰደብኝ ምን ያህል እጓዛለሁ የሚለውን የሚበዘብዘንን ነገር ቢያንስ እኔ ኤክስፒሪየንስ ስላለኝ ወርጄ እኩል ከእናንተ ጋር እንትን እንድትሉት ነው ዋናው አይዲያ። እና እምነታችሁ የትሬኒንግ ላይ ያለው ተስፋ መቁረጥ ብዙ ጊዜ ያን ነገር ለማጥፋት ነው ዋናው ነገር። ይሄን ቻሌንጆች ማዘጋጀው በጣም አሪፍ ነው። እንኳን እግዚአብሔር ረዳሽ። ይሄንንም አንቺም ስለተጠቀምሽ ደስ ብሎኛል። ሌላ ቀጣይ ቻሌንጅ ላይ ብገባ ደስ ይለኛል። ይሄንን ዲዘርቭ አደርገዋለሁ እኔ እንደዚህ ስለሆንኩ ብለሽ የምትችይበት ነገር አለ? አዎ አንደኛ ነገር ይብሻ ከዛ ከ2024 ጀምሮ አንድም ቀን ላይ አቋርጫ ነው። ኢቭን እኔ ኪሴን ቢቸገረኝ ራሱ ዲፖዚት አድርጌ በቃ አንቺ የሚገቢያቸውን ትሬዶች መግባት ነው የምፈልገው ምናምን ብዙ ነገር ላይ ዴዲኬትድ ሆኜ ነው ማየት የምፈልገው እና ምንም በቃ ላይክ የማርኬቱን ኤቭሪዴይ ማየት እፈልጋለሁ። ኤቭሪዴይ ሀፕ የሚያደርገውን ነገር ማየት እፈልጋለሁ። ላይክ ቀየር ነገር ከሆነ የማየው ነገር ካለ ሁሌም ቼክ አደርጋለሁ። ትሬዲንግ ቪው ላይ እንዳለ ሁሉ ነገር ቼክ አደርጋለሁ ሀፕ የሚያደርገውን ነገር። ምክንያቱም ከዛም እየተማርኩ የመጣሁት ከአንቺ ነው። ብዙ ነገር እያየሁት የመጣሁት እንዳልኩሽ ማለት ነው። አሁን በሙሉ አፊ ትሬዲንግ አሁን ይሄኛው ቻሌንጅ ከተጀመረ ጀምሮ አትሊስት ብዙ ነገር ፊክስ አድርጌበታለሁ። ከፍሎኛል ማለት ይችላል። ይሄ ራሱ በጣም ትልቅ ነገር ነው። እንኳን አይደለም ፕሮፊት ሆኖ ይሄን ራሱ አግኝቶ ፖዚቲቭ ላይ በጣም ገብቻለሁ ማለት አልችልም። ግን ኤቭሪቲንግ ብዙ ነገር ፊክስ አድርጌያለሁ። የነበረብኝን አትሊስት የነበረብኝን ነገሮች አሁን ሰው እንትን ማለት ይችላሉ ዳሽኛ ዴዲኬትድ ሆኜ ነው ከዛ ድረስ አሁን እስካሁን ድረስ ምንም ሳላቋርጥ እየተከታተልኩ ያለሁት እና
ላይክ ቀጣዩንም ቻሌንጅ ዲዘርቭ አደርጋለሁ የምልበት ምክንያት ቀጣዮቹን ስቴፖች ከዚህም በኋላ ቀጣይነት ላይ ኮንቲኒየስ ያለው ነገር አንዴ ብቻ እንትን ብዬ ጨርሼ እንትን ማለት ሳይሆን ኮንቲኒየስ ያለው ነገር ነው የምፈልገው። ላይክ ማርኬቱ ላይ ሁሌም አክቲቭ ሆኜ መስራት ነው የምፈልገው ነው። ለዛ ደግሞ ብዙ ስራ ግታያለሽ። ኢሞሽናሊ ፍሪ ካልሆንሽ ከባድ ነው። ከባድ ነው። በጣም የሚጠይቅ ነገር ነው። እንዴት እንዳልሽ ራሱ አሪፍ ነው። ኖርማሊ የነገርከኝ ነገር አንደርስታንድ አድርጋለሁ። Trading is all about emotions. It's all about these things that like ትቶ የማይሄድ በቃ ከሁን በኋላ አልጨነቅም ብለህ የምትለው ነገር አይደል። It's just አንተ ልታርግ ስትሮንግ የሆንክ ትመጣለህ እንጂ ትሬዲንግ ቀላል እየሆነ አይመጣም። It's just አትሊስት እኔን ፕሮፌሽናል ትሬደር ስለሆንኩ እኔን በመከተል ልጆች ያን ነገር በእምነት ገብተው በእምነት ብቻ ሳይሆን ደግሞ ያው መጀመሪያ ኦሪንቴሽን ላይ እንዳለው ሪስክ ማኔጅ ያደረጋችሁ ከገባችሁ ያን ነገር ያሳካል በሚል ነው ይህን ነገር እንትን የማደርገው። ኮንሲስተንት ኖሮኝ አንድ ጊዜ ብቻ ያዝ አድርጌ ለመውጣት አይደለም። ኮንሲስተንት ኖሮኝ ስራዬ ለማድረግ የምፈልገው ነው ያልሽኝ። በጣም አሪፍ ነው። አውሽ አሁን ምንድነው ኖርማሊ ይሄ ቻሌንጅ አይቆም 2026 በጣም is going to be crazy። ምክንያቱም ከዚህም በኋላ ብዙ ቻሌንጆች ይኖራሉ። እግዚአብሔር ይረዳናል። ምክንያቱም አልደንዴ ሰው እንደዚህ ህይወት ሲቀየር የሰው ቴስቲሞኒ ሳይሆን it keeps me go በቃ ትትችው በቃ ዛሬ ልረፍልና እንደውም አንዳንዴ በቃ I go in again ምክንያቱም when I see someone send me results በቃ ትንሽ ነገር እንኳን ባሰራቸው ብዬ አምናለሁ። ምክንያቱም እግዚአብሔር ነው እውቀቴን የሰጠኝ ያን ነገር ለሰው ማድረግ ስለምፈልግ ማለት ነው። ያንን ነገር ሰጠኝ ብዙ ነገር እንትን ያልሻለሁ ኢሞሽናሊ አንቺም ራሱ እየተረጋጋሽ የመጣሽ ከዛ ጊዜ ተዚህ የሚልሽ ከሆነ በጣም አዛም ያደርጉሽ የነበረ ታይም ነበር። ልጆች ቻሌንጁ ፌል የሚያደርግ ጊዜ የነበረ ጊዜ ትክክል። ለዛም ጊዜም አዛ ነበር ትንሽ እንትን ነው ኖርማሊ በቃ ፕሬዠር ይበዛባል። የሰው ነገር ሲሆን ፕሬዠር ስለሚበዛብህ is very hard። ያው ኮሚስ ትሬዲንግ ላይም ሁሉንም ሰው እኩል ማላስገባበት ምክንያት ፕሬዠሩ ይበዛብኛል። ገብቷል። ራሴ ነው እንጂ ይላልና እዛ ነው ያው ቲሞቼ አሉ አብረን ያወጣናቸው ህጎች አሉ። ማን ጆይን ያደርጋል ብለን 10 ሰው ብቻ ነው የምንቀበለው ኮሚስ ትሬዲንግ። ግን ሌሎቹን እንዳሁኑ ደግሞ መግባት ትችላለህ። የሚቀጥለው እግዚአብሔር ብሎ ከተመረጥክ ደግሞ ከቲሞቼ ሜሴጅ ይደርሳል። በጣም አመሰግናለሁ ማይኮ። እድሜ ስንት ነው ጋሽ? አሁን 21 ዓመቴ ነው። ገናንሻንት ያንቺ እኮ በጣም እድለኛ ነሽ። በጣም እድለኛ። አሁን 25 ዓመትሽ ላይ በቃ እኮ ማንም ከተማ ውስጥ አታስቀምጪም። ሀብታም ነሽ። አምናለሁ እስካሁንም ያለው ለዛ ነው ይብሻ በቃ ይመችሻል። ታሪክ ነው። እኔ ስጀምር ትሬዲንግ እኔ አሁን 22 ዓመቴ ነው ትሬዲንግ የጀመርኩት ሲኖርብኝ አሁን ወደ 29 እየሄድኩ ነው። 28 ዓመቴ ነው የምልህ። አጭር ጊዜ በጣም በሌሎች ስራዎች በጣም ብዙ ጊዜ የሚፈጅብህ በትሬኒንግ ትንሽ ጊዜ ፈጅቶብህ ትሻገራለህ። እግዚአብሔር ይረዳሻል። በደንብ አድርገሽ ቀጥጪም። ከዚህም በኋላ ዶክመንተሪ እየሰራሁ ነው። ዶክመንተሪ ላይ መግባት ይችላል እና አመሰግናለሁ። ኪፕ ፎሎዊንግ ሚ ኪፕ ፎሎዊንግ ዲስ ቲሞቼን ጻፊላቸው ሁሌ። ጉድ ላክ ረዳች ይመችሽ። ደስ ብሎኛል። መንገድ ላይ ካየሽ ሰላም በይሽ። በጣም የዚህ ልጅ ታሪክ በጣም ደስ ይላል። ግን አሁን ሞር ኢንስፓየር እያረጋችሁ የሚገባ ታሪኮች አሉ። አይ እንደ ይሄን ነገር ሲዘጋጅ እንደምታውቁት ላይክ የብዙ ሰውት እንዲቀየር ነው። ብዙ ሰው ይሄን ነገር እንዲጠቀምበት ነው። ኤንድ እግዚአብሔር ብሎ ደግሞ ይሄ ነገር እንደተፈጠረ ስታውቁ ምን ያህል በኔ ቦታ ሆናችሁ እንዴት ደስ ሊለን እንደሚችል the whole team is happy, the whole people is happy ምን ያህል ደስተኛ እንደምትሆኑ ማሰብ ነው ያለባችሁ። ሁለተኛው ልጅ ሶፍትዌር ኢንጂነር ነው እና እንደውም መጀመሪያ የጀመረው ትሬዲንግ የጀመረው ምንድነው ትዊተር ላይ ሲግናል ምናምን የሚለቁ ክሪፕቶ ሲግናል በሚለቁ ምናምን የጀመረውና ስለሱ ነገር የነገረኝ ነበረ። ቻሌንጁ ሲጀምር በ$300 ነው የጀመረው። ያው ሰው እንዳቅሙ ነው። $100 ይጀምራል፣ $10,000 ይጀምራል፣ በመቶ ሺዎች ይሰራል። ምክንያቱም ሰው በጣም ከፍ ያደረገ ዲፖዚት ያደረገና $300 ነበር የጀመረውና $30,000 ቶሎ ነበር የገባው። ኢንተርቪው ላይ እንደምታዩት በጣም ደስ ይል ነበረ እና የሚገርማችሁ
ሲጀምር ቻሌንጁን ጆይን ሲያደርግ ምዝገባ ተዘግቶ ነበር እኛ ጋር። ስለዚህ ቻሌንጁን ያገኘ የነበረው ከጓደኛ ጆይን ካደረገ ጓደኛ ነበር ያገኘ የነበረውና እኛ ስልክለት ሴትአፕ ፎርዋርድ ያደረገና ለዛ ነው ይሄንን ቻሌንጅ ሲጀምር የሚቀጥለውን ቻሌንጅ ላይቭ አደርገዋለሁ ያልኩት። ብዙ ሰው በመሃል ሲላላኩ ሉዝ ሊያደርጉ ይችላልና እኔም ብሌም እንዳያደርጉኝ ብዬ ስለምፈራ ነበር ይሄንን እንትምለው። አሁንም ያው እንደምታዩት ነው እና በጣም የዚህ ልጅ ህይወት በጣም በደስ በሚል ሁኔታ ነው የተቀየረው ማለት ነው። ተናስተልንጋሽ አይ እንዴ ነው አስገና ማጋይንት ሁሉ መልካም ሁሉ አሪፍ እንዴ ነው? እግዚአብሔር ይመስገን። ናይስ ቱ ሚት ዩ ማይ ብራዘር። ናይስ ቱ ሚት ዩ ቱ። ሁሉ ሰላም። እስቲ ራስሽን አስተዋውቂልኝ ጋሽ። ዮሐንስ ነው ስሜ። ዮሐንስ ሰር። አንቺ ሶፍትዌር ኢንጂነር ተማሪ ነሽ? አሁን ተማሪ ነሽ ወይስ ጨርሰሻል? ጨርሻለሁ። አሜዚንግ ማን አሜዚንግ። እሺ በቃች ነች ታስተውቂ ራስሽን የታንቀድሽ እንደሽ ያ ትሬዱን አሁን እየሞካከርኩ ነበር ግቢ ብያለሁ ምናምን። ኦኬ አንተ ማለት ሴትአፕ ምናምን ላኮልሽ ነህ? Yes sir, amazing bro. How is it man? እስቲ መቼ ነው ትሬዲንግ የጀመርከው? የትሬዲንግ ጆርኒ ንገረኝ። እንዴት ነው ይሄ ትሬዲንግ እንዴት አገኘው ይሄን ቻሌንጅ የሚለውን ነገር በዛው ንገረኝ። And also what do you expect from the next የሚመጣውን ቻሌንጅ የሚለውን ነገር በአንተ ቪው እስቲ አንድ ነገሮችን በይ። ኦኬ ያው ትሬዲንግ የጀመርኩት ግቢ ያለው ነውና ትዊተር ላይ ሲግናል ምናምን ይለቁ ነበር ክሪፕቶ ሲግናል። Yes sir. እና ግቢ ተማሪ ያለው ነው የተወሰነ ያህል ስራ ሰራ ነበር እና እሱን ያስገባው like I lost it all. እና ከዛ መማር ጀመርኩ በትክክል ላይክ ሲግናል ፎሎ ማድረግ የለብኝ ማለት ነገር ብዬ መማር ጀመርኩ። ላይክ ኤቭሪቲንግ ዩ ኖ ዩቲዩብ ላይ ያለ ፕሮባብሊ ቡትካምፕ ኤቭሪ ቪዲዮ አይቼዋለሁ ምናምን። ከዛ ላይክ it doesn't work that way ደግሞ ከዛ ሰፖርት ሬዚስታንስ አይሲቲ ኤቭሪቲንግ ማለት ነው ላይክ አማርኛ ሆነ እንግሊዝኛ ከዛ የተወሰነ ማራለው ሞክረዋለሁ it doesn't work out። ከዛ ያልኩ የሶፍትዌሩ ስራም ትንሽ ሻል እያለ ሲመጣ ላይክ እሱንም እየሰራው ትሬድ እየተማርኩ ላይክ ከአንተ ጋር ያንተ ቻናሎች ላይ ያለው ላይክ your big inspiration። ከዛ ሌትሊ ቻሌንጅ ጆይን አደረኩ። ጀለስ ይልክልኝ ነበር ላይክ አሪፍ ሄደ። you know like everything trading ላይ አይሳካም። so the next will be probability too ግን I believe you will be amazing. እንዴት ነው አንቺ በስንት ብር ነው የጀመርከው? አንቺ ጀምር ትሬዲንግ አሁን በዚህ ቻሌንጅ ያሁን የጀመርኩት 300 ነበር የኔ። አሜዚንግ ዋው ቬሪ ጉድ። እንኳን እግዚአብሔር ረዳሽ ሀቢቢ። አሜን። ደስ ይላል። እንዴት አገኘው? አሁን ኖርማሊ እኔ ሰፖዝት ካያቸው ኢቨን ብዙ ሰው አዲስ ስለትሬዲንግ ምንም ማያውቅ ጨላውን ብቻ ፈልጎ የመጣም ሰው ስላለ ኮንሲስተንትሊ ዊን ስናደርግ ሉዝ ሊኖር ይችላል የሚል ነገር ስለሌለው ኢሞሽናሊ እኔ የራሴን ብቻ ኢሞሽን ሳይሆን ብዙ ሰዎችን ኢሞሽን ይዤ ነበር ትሬድ ማድረግ የነበረው። ቢካዝ ዝጉ ውጡ ክፈቱ ምን አልነበርና ይሁሉ is trying to protect so many people's account and I was like normally swing trade የማረግ ልጅ ነበርኩ። I've been trading በጣም like only 1 or 3 4 minutes 5 minutes no trades አረግ የነበረው the whole time because at the end of the day I really want to scalp እና ኮንታክሽን ለማሳደግና እንዴት አየኸው? እንዴት አንተስ ፑሽ ልታረግ ቻልክ? የትኛው ሳምንት ላይ ነው አንተ በጣም ትራንስፎርም ያደረገል አካውንት? ያው ላይክ እኔ ጀለስ ነበር የሚልክልኝና ላይክ እሱን ላከልኝ እገባለሁ ግን አብዛኛውን ላይክ ኤርሊ አልዘጋም ነበር። ኦኬ እስከ መጨረሻ ይሄዳል ቢካዝ ላይክ ሌትሊ ስለምንገባ የተወሰነ ከሄደ በኋላ ነው የምገባውና እና አይራንደምሊ ደግሞ ላይክ ሪስክ ሳረግ ላይክ ብሩ ችግር አልነበረም። በመጀመሪያም ላይ ትሬዲንግ ሲጀምር በትዊተር ላይ ባይ ሶላና የሚል አይቼ ነው ላይክ ፎሬክስ ሌቨሬጅ $2000 የገባሁት። ኦኬ ከዛ ላይክ ኢት ስቶፕ ሎስ በጣም የፈጠነ so the money was not the problem the name ከዛ I just moved on እና ይሄኛውን ቻሌንጅ ራንደምሊ ትሬድ ራንደምሊ ላይክ
ሪስክ ፕሮሰሱን ያደረገው ከፍ እያደረኩ ስለምገባ እንኳን እግዚአብሔር ረዳሽ። አሪፍ ነገር ብዙዎቹ ዊን ስለነበሩ በቃ አሪፍ ነበሩ ነው ላይክ እንጂ ፎሎ ማድረግ ይከብዳል። ቴሌግራም ላይ አይተው ሰው ፎርዋርድ ልኮል ምናምን በጣም ኮፒ ትሬዲንግ እንዳለ ሳይ አያት ቴል ማይ ስቶሪ ብዬ ነው። ደስ ይላል። በጣም አሪፍ ነው። በጣም ደስ ይላል። አሁን የት ነው የምትኖረው አሁን አንተ? አዲስ አበባ ነኝ እኔ። አዲስ አበባ very nice that's very good። እስቲ አሁን ኮፒ ትሬዲንግ ላይ ብገባ እኔ ይሄን ያህል ተምሬያለሁ፣ ይሄንን ደግሞ ለህይወቴ ይሄን ያህል ይጠቅመኛል I think I deserve to be there ብሎ ነገር እስቲ ያው አፕላይ እስካረክ ድረስ እስቲ ካንተ ደግሞ ልስማና። ያ ሶ as I told you like trading ተምሬያለሁ ስል ሜንተርሺፕ 60 ቪዲዮ ቴሌግራም የሚለቀቅ 60 ቪዲዮ 1 hour ቪዲዮ like I try to apply it, like it doesn't work, like maybe it doesn't suit my personality ምናምን እና like I'm serious, like I'm tired of being employee level ሰዎች so ይሄኛውን ቻሌንጅም በኮፒ ትሬዲንግ ብገባ I believe that it will be successful, but if it doesn't work out too, like we will go next time. Like I have a family, my friends too who believes in me, so I have to be there. Like as I told you, I want to move to Dubai. Life will not be easy, but yeah. That's very good, man. We'll go harder. Yes sir. I'll be hearing the different stories. ብዙ ግን ገንዘብ የሰሩ ልጆች ከኔ ቻሌንጅ ጋር ብዙዎቹን ኢንተርቪው ማድረግ ነው። አትሊስት ችግራቸው ቀለል ስላለ በአሁን ላይ ነው ነው። ምክንያቱም ኖርማሊ ምንም ገንዘብ ያልሰሩ ልጆች ከሆነ ማወራው በዚህ ሰዓት ብዙ ችግር ይዞ ስለሚመጡብኝ ኢሞሽናሊ በጣም ያስቸግራል። አሁን የባለፈው ቻሌንጅ ላይ በጣም ያስቸግረኝ የነበረው ነገር ሰው መምረጥ ነበር። ምክንያቱም በጣም ሳላስበው ችግር ተላለፈብኝ እንደዚህ ሰሞኑን ያለህበት ደረጃ በትሬኒንግ ደረጃ having 30k in your balance is a very good thing. I'm not gonna lie to you. ምክንያቱም እኔ የመጀመሪያ ዶላር ስሰራ የመጀመሪያ ራሴን ነው ያየው ባንተ ላይ። ምክንያቱም ከካምፓስ ጨርሼ ወጥቼ ምናምን ልክ ካምፓስ ሳይው የመጀመሪያ ዶላር እንደው 22 ዶላር ትዝ ይለኛል። ብሮ አልገባሽም ቤቴን ማለት በሴታፕ ነው ያሳብኩት እና ትዝ ይለኛል ጠረጴዛው ምናምን ራሱ መደርደሪያው እንትኔን ምናምን ራሴ ነኝ በቃ በብሉን ማለት ልጅ እንደሄደና ባርጌ የሰራሁት እና it's like you know that thing is going to pay out anyways። መጀመሪያም ያመንክበት ነገር ነው ስታየው ደግሞ ደስ ይላል። By the way, like I don't want to talk the negatives እንጂ like I lost around $15,000. Like I don't want to drain you with the negativity. ከዚህ በፊት ነው ማለት በትሬኒንግ አለልሽ ማለት like in trading in 2 years around $15,000 ሎዝ አድርጌያለሁ ግን like I don't want to share the bad story. I feel it, man. Actually everybody lost before we start making even $100 እንኳን ለመስራት መጀመሪያ በጣም ብዙ አተን ነው የምንጀምረውና that's something at least አሁን ላይ መልሶ ይሄን ነገር ላንተ እንትን ማለቱ ይሄ ቻሌንጅ ስለጠቀመ በጣም ደስ ብሎኛል። እንኳን እግዚአብሔር ረዳ። ከዚህም በኋላ የምር እንደዚህ ሰው የሰራ ሰው ሳይ እኔ በጣም ደስ የሚለኝ ምክንያቱም አንዴ በጣም ብዙ ጊዜ ፈርት አድርጌያለሁ ለብዙ ዓመት ይሄን ነገር ለማድረግ ፌል ያደረጉ ዓመቶች ነበሩ። በዛ ሰዓት በጣም ብዙ የሰዎች ብር እንዲዱ ሲያደርጉ ምናምን ኢሞሽናል ስለሚሆኑ በጣም እኔንም እጨነቅ ነበርና እኔንም ኢሞሽናል ላፊ ያደርገኛልና አሁን ላይ ያለው ሰክሰስፉል መሆኑ በጣም ደስ ብሎኛል። ከዚህም በኋላ ግን ያው የተለያዩ ኢንተርቪዎች አደርጋለሁ የተለያዩ ሰዎች ከቲሞቼ ጋር የምናወጣው ህጎች አሉ። እነሱን አድርገን ከተመረጥክ እግዚአብሔር ከረዳ ደስ ይለኛል። ውስጥ እንገናኛለን። ካልሆነም ደግሞ ከዚህ በኋላ ያሉ ቻሌንጆች በታምር እንዳያመልጡ በጓደኛ ምናምን ሰው ገብተህ ቀጥታ ቪዲዮ ላይ ተከታተል። ምክንያቱም I will be dropping banger trades that I'm going to take myself። ስለዚህ በጣም አሪፍ ጊዜ አሪፍ አመት በጣም ትራንስፎርም እናደርግበት አመት ይሆናል። By the way, like one thing I want to mention, I'm AI engineer. Like I saw you are interested in that. I code strategies and indicators. Okay. I try to build like trading is one side and the software engineering is my other side, so I try to like use the software part and the AI part in trading too. Like amazing. Even if like for just pass, like if there is something I can help you with your team, definitely man. ዝም ብለሽ ጊዜ ሲኖርሽ የሰራናቸውን ስራዎች አንድ ዝም ብለህ ለቲሞች ላክላቸውና አይልኩልኛል።
ኦኬ ሶ ዩ ማይት ቢ ፓርት ኦፍ አወር ቲም የምትረዳ ነገር ሊኖር ይችላል። ስለዚህ ዝም ብላ እንዲሰራችሁን ስላላክልኝ ደስ ብሎኛል ስላወኩሽ። ይሄን ዶክመንተሪ ብዙ ሰው ይማርበታል። ቀላል ነገር አይደለም። ትንሽ ነገር ያስለቅሰንና ብዙ ጊዜ ሰዎች እናቆማለን እና የብዙ ጊዜ ፊውቸራችን ሆፕ የሚሆን ነገር አለ። እግዚአብሔር ይረዳናል፣ እንቀጠቅጣለን። እንግዲህ ጉድላክ ማጋየት በጣም ደስ ብሎኛል ስላገኘሁሽ። በደንብ ቀጥቅጥሽ በአካል አንድ ቀን እንገናኛለን። ያረዳች This is amazing ምክንያቱም this guy is like ያሳዝነኛል። ለምን እንደሆነ ቪዲዮቹን ደጋግሜ ራሱ አይቻለና ስለ ትሬዲንግ ያወቀው በእኔ ምክንያት ነው። ያ ከዛሬ 2-3 ዓመት በፊት ቦድካስት ላይ ኢንቫይት ተደርጌ የቀረብኩ ጊዜ የዛን ጊዜ ነው እንትን ያለው ስለ ትሬዲንግ ያወቀውና የጀመረውና in this challenge መጀመሪያ ሰዎች ሞተር ሲልኩ ምን ሲልኩ እንትን ገዛው ሲሉ የ6.8 ሚሊዮን ብር መኪና ገዛው ብሎ የላከልን ልጅ ይሄ ነው። መኪና ገዛል። ኢንተርቪውን ታዩታላችሁ። it's fucking crazy. Imagine bro ሲጀምር የ6.8 ሚሊዮን ብር መኪና ያኔ ኢትዮጵያ ቢኖረኝ ኖሮ እኔ ራሱ እዚህ ወጥቼ አታውኝም ነበር። አሁን ያው ከጨላው ጋር አድርጌ ነው እንጂ ማይንዴም ማለት ነው። ሲጀምር 6.8 2 ሚሊዮኑን እንትን ትንሽ መኪና ገዝቼ 2 ሚሊዮኗን ኮንዶሚኒየም ገዝቼ አግብቼ ነበር የምታገኘኝ። ያው እግዚአብሔር መልካም ነው። ያው የ6.8 ሚሊዮን ብር በዚህ ቻሌንጅ ምክንያት መኪና ገዛ። ታንተያያችሁት it's crazy ማርሻል በናስተርጋሽ ናስተርች ማን አማኑ አላላ ሁሉ መልካም ሁሉ አማን እንዴ ነው አገባዳስ ሲራሲ አስተዋገለኝ ሲገስ ማርሻል ያው ስለ በጣም ማለት ከምለው በላይ ነው የሆነብኝ ነገር ማለት ነው። እውነቱን ለመናገር ያው አንዳንዴ ኤክስፔክት ያላረከው ነገር ሀፕን ሲያደርግ ምንድነው ቃል ያጥራል። ያን የሆነውና ያ ብቻ ማለት የምችለው ነገር ቴንክ ዩ የሆነው ሆኗል። ብቻ ላይ አሜዚንግ ነው። እስካሁን ድረስ አላመንኩም። ሰዎች ማን ነው? ስሜ ጆርጅ በእንትኑ ጆርጅ ነው። ዳንኤል ነው። ዳንኤል ነው ስምሽ? በቴሌግራም ዩዘር ነኝ ጆርጅ ነው እንትን ማለት ነው። ኦኬ ናይስ ቱ ሚት ዩ ማን ጋይ። የት ሀገር ልጅ ነሽ? እስቲ ስለራስሽ ንገሪኝ። እኔ እዚሁ ሸገር ነኝ። yes sir nice man so ትሬዲንግ ከጀመርኩ ቆየሽ? ትሬዲንግ የጀመርኩት የአንተን ፖድካስት ካየሁ በኋላ ነበረ። የዛሬ 2 ዓመት አካባቢ ነበረ። yes sir እና ያኔም ቻሌንጅ ምናምን ጀመር እያልክ ነበረና ያኔም በዛ ነው በቃ አካውንት ራሱ የከፈትኩት ምናምን ቆይቷል። ደስ ይላል፣ በጣም ደስ ይላል። በዛ ነው እና የሆነው ነገር ብቻ ይገርማል። ተአምር ነው የሆነብኝ ማለት ነው ሁሉ ነገር። እንኳን እግዚአብሔር ረዳሽ። በጣም ደስ ብሎኛል። ማንጋይ መቼ ያረዳሽ። አመሰግናለሁ። እኔ እንደዚህ የሀገር ሰው ኖርማሊ እንዲረዳ ፈልጌ ነበር ይህ ቻሌንጅ የጀመርኩት። ለብዙ ጊዜ ማድረጊዋለሁ፣ ፌል ያደረጉም ጊዜዎች አሉ። አሁን ደግሞ እንደዚህ ሰው ረድቶ አንተ መኪና ገዝተህ ምናምን እንደዚህ ነገሮች ሳይ it's something bro ምንም ነገር የለም። ምክንያቱም ክብሩን ፈጣሪ ይውሰድ። ምክንያቱም አንተ በነገራችን ላይ እኔ ፕሩፍ መላክ አልፈለኩም ነበር እና እኔ ብዙ ኮሚኒቲ የሆነ የቴሌግራም የትሬዲንግ ኮሚኒቲ ውስጥ ግሩፕ ውስጥ አለውበት ቲክቶክ ላይ ምናምን ነገርና ኔጌቲቭ ነገር ሲወሩ አይቼ ነው በጣም እኔ ማለት ፌክ ነው በቃ የማይሉት ነገር እስካሁን የሆነ ዋቴ ነው ምናምን ነገር ይላሉ። ሰው ዝም ብሎ የሚያሽቃብጠው ሁሉ ወላ ለሰፖርት ሳልክ በፊት ነበር እዛ ቻናል እነሱ ቻናል ላይ ፕሩፍ የላኩላቸው ስክሪን ሪከርድ ማለት ነው። እንደውም ተወሩት ያው ሰርቻለሁ ምናምን ስል አንዱ ብቻ ነው እንደውም ኮንግራ ብሮ ምናምን አለኝ፣ ሌላው እንዳለ ይሳደባል ማለት ነው። እንደዚህ ነው የሆነ ምንድነው መሰለ አንዳንድ ሰው ባለመስራቱ የሚናደድ ሰው ይኖራል። ገብቷል። ስለ አንዳንድ ሰው አሁን ለምሳሌ አዲስ ትሬዲንግ ላይ የሚገቡ ሰዎች አሉ። አዲስ ገብተው ግን ስላንተ ሳያውቁ ከነሱ ነው ኔጌቲቭ ነገር የሚሰሙትና አንተን እንዲሸጥ የሚያደርጉት ነገር አለ። እዛ ኮሚኒቲ በቃ ግሩፕ ላይ እንደዛ ነው። በጣም ብዙ የቴሌግራም ኮሚኒቲዎች አሉና አዲስ ልጆች ገና ጆይን ከማድረጋቸው ስለአንተ በቃ ስለ አንዱ ትሬደር በቃ ኔጌቲቭ ነገር ይናገራሉ ምናምን እና ያን ነገር ፕሩፍ ማሳየት ስለፈለኩ ነበር እያንዳንዱን ዲቴል ለሰፖርት ስለከለተ የነበረው ማለት ነው። ከባለፈው ሳምንት ጀምሮ ደስ ብሎኛል በጣም ይመችሽ። እንኳን ተሳካልሽ። ፖዚቲቭ ሰው ስለሆንሽ ነው የተሳካልሽ ራሱ እግዚአብሔር ይመችሽ። የ2024 እንደውም ፌል ምናምን አድርገን ነበረ። ሁለተኛውን ስታሳካ አልገባውም ነበር ትቼው ነበር። እኔ ደብል እያልኩ ነበር እየገባው የነበረው አንተ ከ100 ሲጀመር እኔ ከ300 ምናምን ያኔ ኦቨር እንትን ሃይፕ ሆኜ ነበርና በጣም ብዙ አድርጌ ነበር ትቼው ነበር ሁላ ኤክስነፍ ደላልቼው ትቼው ነበር ሁላ። እንኳን ደስ ፈጣሪ ካሰሽ ፈጣሪ ማጋይ አረ በጣም ያለ ደስ ብሎኛል።
ምንድነው መሰለህ ኖርማሊ ያው እንዳልከው ከዚህ በፊት ፌል አድርጌ ያውቃለሁ። ኖርማሊ ትሬዲንግ ላይ ያለ ነገር ነው። ሶ ዋናው ነገር ምንድነው አይ ዋንት ኤቭሪባዲ ይሄንን ኦፖርቹኒቲ ተጠቅሞ የሆነ ያህል ነገር ብሮ እኔ አሁን ብዙ ሰዎች ኢንተርቪው ያደረኩ ያሉት ትንሽ የምንላቸው ነገሮች $100 ለብዙ ሰው ብዙ ነገር የሚያደርግበት እና ለአንተም ደግሞ መኪና እስከ መግዛት ድረስ ይደረሳልና ትናንሽ ነገር የምንላቸው እንኳን ሰው ጋር እንደዚህ ገብቶ የሰው ጓዳ ቤት የሆነ ነገር እንዲያደርግ ነበር ሀሳቤ። ያው ኔጌቲቭ ነገሮች ኖርማሊ ትሬዲንግ ኢንዱስትሪው ራሱ ኔጌቲቭ ነገር የበዛበት ነው። ምክንያቱም ሰው ገንዘብ ሉዝ ሲያደርግ ሪስፖንሲቢሊቲ ሰው የሚፈልገው የሆነ ሰው ብሌም ማድረግ ነው የሚፈልገው ኖርማሊ። ያን ነገር ስላለ ብዙ ሰው እንደዚህ አይነት ነገር ያመለጠው አምልጦታል። ያው ደግሞ እንደዚህ ከዚህ በኋላ ደግሞ ዶክመንተሪ ተሰርቶ ደግሞ መጠቀም የሚችለው እግዚአብሔር ይረዳውና ይጠቀማል ማለት ነው። ደስ ብሎኛል ፊት ለፊት ስላገኘሽ። ቲሞቼ ሲልኩልኝ እኔ ራሴ በጣም ነው ሰርፕራይዝ ሆነው ዋው ምናምን። እኔ እዚህ ጋር ቁጭ ብዬ ሀወርስ ማሳልፈው ታይም እዚህ እንትን ላይ ኮምፒውተር ላይ እዛ ጋር የሆነ ሰውን ህይወት የቀየረ እንደሆነ ማሰብና ማየት በጣም ደስ የሚል ነገር ነው። እኔም በቃ ይሄን ስላየሁ ነው ኔጌቲቭ ነገር ስላየሁ ግዴታ ዲፌንድ ማድረግ ስላለብኝ ነው ወጥቼ እያንዳንዱ ዲቴል እንትን ያልኩት ለዛ ነው። ማርካና በቀጣይ ኮፒ ትሬኒንግ ላይ ምናምን ኮንሲደር ብታደርገኝ ደስ ይለኛል። እኔ ስለ ያን ያህል የሚያሳዝን ታሪክ የለኝም፣ አልሰክሰም። ይውሸት ምንድነው ኮፒ ትሬኒንግ ላይ ሁሉም ሰው አፕላይ ሲያደርግ ይሄን ኮፒ ትሬኒንግ ላይ ብገባ ይሄን ይሄ ለዚህ ይረዳኛል በሚለው ነው አፕሊኬሽን የሚያስገባው እኔ ጋር እኔ እና ቲሞቼ እኔ ኢሞሽናል ሆኜ ሁሉም ሰው ከመረጥኩ በጣም ብዙ ሰው ኢሞሽን ድጋሚ ፌል እንድናረግ ነው የሚያደርገው። ስለዚህ ትንሽ ሰው 10 ሰው ብቻ መርጬ የምገባበት ምክንያት በዛ ነው እና የሁሉንም ሰው እንትን ምለው እሱንም ደግሞ ከቲሞቼ ጋር እንመርጣለን። ፖዚቲቭ ሰው ስለሆንክ አመሰግናለሁ። ግን እዚህ ኮፒ ትሬዲንግ ላይ ብገባ ይሄን ዲዘርቭ አደርጋለሁ ብትይ እኔ ራስሽን አፕሊኬሽን ማስገባት ትችያለሽ። ምን ማለት መንገር የምትፈልጊው ነገር ካለ ንገሪኝ። ኮፒ ትሬኒንግ ላይ ብገባና ነገሮች ቢሆኑ እውነት ለመናገር ማድረግ መፈልጋቸው ብዙ ነገሮች አሉ። ለምሳሌ አሁን ያለፈው ራሱ ኢፍጣር ምናምን እንትን ላይ ሙስሊሞች ባለ አንዳንድ የዚህኛ ሰፈር አካባቢ አሉ ትንሽ ጨላ ያላቸው ልጆች ምናምን ሰዎች ምናምን እንዲህ ጎዳናዎችን አቅም ያሌላቸው ምናምን ሰብስበው እንደሉ እንኳን ነገር አድርገው ምናምን በጣም ያበላሉ። ያው እንደዛ ያደርጋሉ። እኔ ያው ይሰማኛል አቅሙ ኖሮኝ ባረገው ማለት ነው። እና ምናልባት እንደዛ ባረግ ፈልጋለሁ። ሁሌ ማድረግ አልችልም፣ አቅሙ የለኝም። ግን አንድ ሁለት ቀን ቢሳካና ቢሆንና ትንሽ ጨላው ቢኖርኝ እንደዛ አድርጌ ትንሽ አልባሳትና አንድ ሁለት ቀን የሆነ ሙሉ እንትናቸውን ብችልላቸው ምናምን ነገር ብዬ አስባለሁ። እና ያ ነገር አለ ውስጤ ያው ያ ነው። እና ትሬዲንግ ላይ መቆየት ፈልጋለሁ። ያው ትንሽ ጨላውም ይፈልጋልና እዛ ነገር ላይ ፉል ታይም ብገባበት ደስ ይለኛል። እና የሞከርኩ ነው። የምታስቢው ፖዚቲቭ ነገር በጣም ስላል are really happy that you really want to help someone and support someone። ከዛ ውጪ ሌላ አንድ የምነግርሽ ነገር ደግሞ ያልሽው ትሬዲንግ ላይ መቆየት ትሬዲንግ is like ያበላል። አይተሽዋል ትሬዲንግ ያበላል እና እኔ ኮፒ ትሬዲንግ ተመረጥኩም ቲሞቼ ጋር ሆነን እናየዋለን ያልከውን ነገር ግን ሁሌ ትሬዲንግ ላይ ስቴይ ኦን ትሬዲንግ ምክንያቱም የኔን ህይወት በጣም ቀይሮታል። ብዙ ሰው ሲቀይር አይቻሉ። እኔ you have no idea በጣም ትሬዲንግ ላይ ማርሻል ምንድነው ብሮከር ምን ልጠቀም ምን ምናምን ብለው የጻፉ ልጆች በጣም ብዙ ደረጃ ላይ ደርሶ አይቻቸዋለሁ። በቀን $100,000 እየሰሩ አይቻለሁ። እና ያ ቀን እስኪመጣልሽ ድረስ በደንብ አድርገሽ ቀጥቅጪ። በጣም ይመች ያረዳልሽ። በደንብ አድርገሽ ፑሽ አድርጊ። ኮፒ ትሬዲንግ ባገባ እንኳን $500 ቻሌንጅ ገባና በደንብ አድርገን አሁን ቀጥቅጥ በደንብ እንቀጠቅጣለን። 2026 የኛ አመት ነው። ደግሞ ዲፌንድም ስላደረግሽኝ አመሰግናለሁ። እግዚአብሔር ያክብርልኝ። ያራዳሽ ግዴታ ነው። አግኝቼም ዝም ማለት አልችልም። ማርሻል ግድ ነው። ታንክ ዩ ሶ ማች ያራዳሽ። በጣም አመሰግናለሁ። እሺ ማርሻል ይመች ላቭ ማን። ታንክ ዩ ማርሻል። this guy is amazing። ምክንያቱም በጣም የተመቸኝ ነገር he's so በቃ በጣም ቲሞቼ በጣም የነዘነዘን ነው ምናምን በቃ በጣም ይወዳል ምናምን ብሎኝ ነው ያገኘሁትና ሳገኘው ደግሞ በጣም የባሰ ያሳዘነኝ ልጁና ትሬዲንግ ላይ 3 አመት ቆይቷል። እንደኔ ኢንጂነር ነው እሱም። ቻሌንጁን ደግሞ ሲጀምር imagine guys when he started the challenge with $85 ነው የጀመረው። የሚገርማችሁና መጀመሪያ $85 አድርጎ ፕሮፊት አገኘ። ሰራና አንድ ሉዝ ገባበት። ያ ሉዝ ግን ቻሌንጁ ካለቀ በኋላ ቀጥልልን ምናምን ብለው ልጆች ከቀጠልኩላቸው በኋላ አንድ ሉዝ ገባ። ያንን ሉዝ ስንገባ
በጣም ያለ ሉዝ የሰራ ስለነበረ ሰው ሁሉ ሪስክ እያደረገ ነበር። ያኔ ሉዝ አደረገው አካውንቱንና ከዛ በኋላ ድጋሚ ጀምሮ he recovered in the second week ወዲያው ሪከቨር አደረገው። ከዛ በኋላ እንደውም ትዝ ይለኛል ቮይሱ ላይ እንደኔ ነው የሚስቀው ልጁና ምናምን ብሎ እንደ ማርሻል ነው ምስቀው ምናምን ብሎ ልኮላቸው በጣም የሚያስቀው ሞተር ገዝቶ ሞተሯ ተጭና ወደ ቤቱ ስገባ ልኮ ነበረ። this amazing የምር እግዚአብሔር ደግሞ ምንድነው አንድ ሰው ሆኖለት ተሳክቶለት ለሰው መድረስ ይችላል። እንደዚህ ማድረግ በመቻሌ እግዚአብሔር የተመሰገነ ይሁን። Excellent. What's going on, my guy? How are you doing, man? I'm good, alhamdulillah. Yes, sir. Yes, sir. Glad to see you, my brother. Wallahi, I never thought like I will talk to you. Yes, sir. I did this. Welcome. Even like your support team, he said Marshall is not the only guy who's like interview you. The other guys will interview you. When I was saying, like meeting him was a blessed. You know what I mean? Love, man. Love. Nice to meet you, man. Tell me about yourself, my guy. Tell me about yourself. Like, Speed and Ronaldo do. Yes, sir. That's how like my hand is shaking right now. Seriously. No, don't worry, man. Don't worry. Respect, man. Respect. I don't know how I'm gonna get this interview. Oh my god. I don't know how I'm gonna talk then. Don't worry about it, man. Don't worry. Yeah. So, how are you, man? What's your name, man? Tell me a little bit about yourself, man. Hamza Ibrahim Bashir from Dredo, Ethiopia. Huh? Yes, sir. Yes, sir. Nice to meet you, man. I've been in Dredo University, by the way. Oh, wallahi, I never know this. Yeah, and I go there the first year, the second year they just fired me, one guy. God. Yes, actually, I born here and I just I'm being here the whole time. That's amazing, man. That's amazing. How's trading? How did you come up to trading? Tell me a little bit about yourself. Okay, thank you for giving me this golden opportunity. First and foremost, yes, truly, wallahi, it's blessed. And my trading journey is alhamdulillah, it's good. I mean, when it's good, amazing. With you then, you know what I mean? The rest is shit. Yeah, there is a lot of people's scams around the world, you know that? Yeah, I feel it, okay. How did you come up to trading? How long you been trading? It's been since I've been 3 years right now. 3 years, yeah. Of course, 3 years. Did you know about my previous challenge, or this is the first one you joined? Everything about you I follow. Even I just when you post something is something bad happened to you or something, I just go comment to the support teams and I said to them, wallahi, say to after to this guy then, you know what I mean? Respect, my guy, respect. Thank you so much, man. Shout out that. I will write you every time, mention you in Instagram, but unfortunately I never get a like and I got your response then. Love, man. Nice to meet you. I'm very happy that you've been supporting me for a long time because there's so many people who follow me, so it's very hard to know people. That's for sure. But I'm glad that we met today. How did you see about the challenge? Tell me about the challenge. How did you find it? The challenge is I was in the challenge of the previous one, 2025. Remember? Okay. 100 to 13K? Yes, I sir. was in that group too, by the way, Yes, sir. So, the first one we failed, Yeah, I know. Yeah. Life is like that, Yes, sir. There is always ups and downs. So yes, sir. I joined the group at that time. So I feel 200 yesterday, I guess, at that time. Then Okay. Yeah. Then I just to support. I'm not truly want this challenge to join and to due to financial problem, but I want always this challenge because the responsibility that I carry to the family, you know what I mean? Yeah. After my father died, something better happened to family, and alhamdulillah, and my sisters go struggle a little bit in Saudi Arabia, and she came back here, and then my other sister go, and our family story is just television series dramas, you know what I mean? Yeah. You never know how to win and how to end. So I truly see myself in trading. Yes, sir. To do
the better to family. You know what I mean? Yeah, absolutely. So the first challenge I joined, like one of my friends told me like there is a challenge. The other guy, I don't know his name, but there is a challenge. The other guy said, I said, no, I'm not gonna join that one, but I truly trust Marshall, and I joined the Marshall challenge one day. You know what I mean? Sir. Yes, sir. So I come with you. I feel $200, and I remember we sell the first challenge, and Yes, sir. I smashed like 100 something or something. That Yes, time, sir. there. Yes, sir. And I said like oh, this is good. Alhamdulillah, this is my first, and I wasn't lose, and I Yeah. will recover with the lose with this. Yeah. Inshallah, if Allah say, I will make, and I will make like for the rest of my family, and I will pay the kids. You know what I mean? Yes, sir. Yeah. So unfortunately, it's blow. You know what I mean? Yeah. Definitely. And I never lose a trust on you. Thank you so much, So man. Thank you so much. I wasn't have money to deposit again, so I lose that challenge that way. And Okay. I see every trade you took. I ever analyzes by myself, even like you are in pre-Pagasa in Yes, sir. Indonesia. Yes. I was So in the Thailand. the network is bad. You know, when you get online with the groups, I feel Yeah. like wallahi, I wish I'm in the group just to chat with this guy. You know. Yes, sir. And alhamdulillah, it's good. It's been like 3 years now. I joined this one too. It's How did going you to find? be like, How did you find this year? This is very good, yeah. oh, nobody does like you do, my guy. Wallahi, Respect, my guy. wallahi, nobody do like you do. And You are I the see, one who like, buy motor, yeah? Yeah, of course. Yes. Yeah, wallahi, billah. You know what happened the first time? Yes, sir. I make like 2,700 USD. Yes, sir. And that money was like a big for me. Yeah, man. I recover every losses that I lose in a single week. You know what I mean? Yeah, man. Yes, sir. So then what happened? It feels like I'm so excited. At the same time, I'm so confused what to do. Like, giving money to family is not like that important. Yes, sir. I just want to do something stable. Yes, something sir. that comes constant income to them, their financial. You know what I mean? Yes, sir. So at that time, I see when I lose everything that I make in a single day. Damn. So I feel so dumb, and I said, like, I was talking on the street by myself. I'm a Muslim guy. Bro. Yeah, I'm a Muslim guy. On the way to the masjid, I say, like, why do I do this? Why do I do this? The day we lost, yeah? Yeah, I lose everything. Then God. I just like took it to your support team. I said to him, like, I have 85 USD. Okay. And I just still trust. I'm just have a trust, and I lose everything due to my risk management. Yeah, risk management. So inshallah, I will deposit this, and I will make money again. And he said, like, ታውቃለህ ከየት እንደመጣ ከየት እንደተነሳና የት መድረስ እንደምትችልና ሙላ ልልህም አልችልም እኔ ግን ሞልተህ ምን እንዳገኘህና ምን እንዳጣ ታውቃለህ. He said to me like this, Yes, sir. I immediately deposited in the start trading. Wallahi, 85 USD. Then I suddenly when I make something, I said I have to buy with the bike to help me to do my works. Yes, sir. Yeah, I'm engineer. You know what I mean? I'm engineer. Okay, nice. Yeah, I just graduated 2021. Nice. So after that, I'm struggling a little, the problems here, 100%, man, 100%. Yeah, so I don't have to talk all issues. Yes, sir. And I was struggling a little bit, and to help me to active my works every day. So I buy the bike, and I said after the second week, you recover the money and from the 85. Exactly, that's you, my guy. Wallahi. No, man, I'm very happy for real, man. Yeah, I know. Thank you, brother. Then I buy the bike, and
ረመዳን ታይም መስሎነ ማታ ነበረ ስራ ታውቃለህ ያ ሶ እግሬ ደግሞ ክሩሻል ሌግመንት አለብኝ ታውቃለህ መሰራት ይችል ነበረ ገባህ በእግሬ ግን አንድ ወርና 7 ወር 8 ወር ሪከቨሪ ያስፈልገኛል ሶ that time ደግሞ ቁጭ ብሎ የሚያግዙ ሰው ይፈልጋል ታውቃለህ ቤተሰብ ደግሞ depending on me so can't do the crucial ligament stuff and my shoulder too by the way so በቃ ኢንሻአላህ አላህ ካለ ይሄኛው ደግሞ if I smash the next one yes sir definitely ይሄንን መስራለው definitely እኔ በጣም ደስ ያለኝ ሁላ ድምጽሽን ስሰማ ነው ወይስ ላይ የባይኩ ላይ የሞተሩ ላይ የሌለ ተመቼ ነው ተሸካ የምንቻላል ያንተ ነው እኮ ነው ኮፒ ያደረኩት even you laugh I am copying you laugh too you remember like Saifu Fantaun like ቀርበ ኢንተርቪው ያረጋ like the laugh that you love that hits me different than every time wallahi I'm so sick every time like I say like what the heck this guy go on the interview and laugh like this I have to copy his laugh and I say like I always laugh wallahi I always laugh just like you know what I mean that's my guy የጣም ተመችተሽኛል ይመቻራል for real man alhamdulillah yeah wallahi the more like you know let me tell you something that you know the hurt that it touches me a lot የትኛው እንደሆነ ታውቃለህ crypto price ያረግ you lose like 3 million or something right yes sir so wallahi I mean when I see that you love the laughs again and the first sound was like heart broke me yeah I feel at the same time like I went straight to your support team I sent him a video and I said like you know I told him like my heart feels sorry for AB Marshall he don't deserve this but life is like this and I sent him like you know many videos to show you I don't know like more than about you guys in this industry you know you guys know better but I just like you know go straight and I talk to him and I said like you know I is over the you now you know what I mean thank you so much thank you then I truly like you know it means a lot to me respect በጣም ደስ ብሎኛል seeing my like someone አንደኛ ነገር የሰውን ትንሽ ነገር በሰው ህይወት ላይ የሆነ ያህል ተጽዕኖ ማምጣቴን ማወቅ ለኔ is a very blessing for me በዛ ደግሞ እንዳንቺ ደግሞ ሰፖርት የሚያደርገኝን ሰው ሳገኝ በጣም ደስ ይለኛል ምክንያቱም አንዳንዴ ትልቅ ነጭ ነገር ላይ ትንሽ ጥቁር ነገር ጥቁር ነገር ነው የሚታየና በጣም ብዙ ነገሮች እያደረግክ አንዳንዴ ኔጌቲቭ ነገሮች ሊመጣብህ ይችላልና እግዚአብሔርን ሁሌ አምላኬ እኔ ጥሩ ነገር አስቤ ነው ይሄን ነገር ያደረኩትና እግዚአብሔር ልቤን አደራ እያልኩ ጸልያለሁ ምክንያቱም በኋላ ላይ ለምንድነው እንደዚህ ፖዚቲቭ ሰው ላይ ያለኝን ኢምፓክት ትቼ ኔጌቲቭን ነገር ከዚህ በፊት አሁን ለምሳሌ ላስት ይር ቻሌንጅ ተዘጋጅቶ አንድ ፌል ሲያደርግ በጣም ሰድቦኝ ምናምን በጣም ተሰምቶኝ በቃ ተውኝ ምናምን ቢያቀርብና ልቤን አደራ አላለውና seeing someone who supported me through all of this በጣም ደስ ብሎኛል ያው ቀጣይ ደግሞ $500 ጀምሮ ቻሌንጅ አለ ከዛም በኋላ ሌላ $100 ይኖራል $10,000 ይኖራል በጣም ብዙ ነው የሚኖረው ግን 2026 በደንብ ስለምንቀጠቅጥ አንዱንም ከኔ ጋር ሳትለይ በደንብ አድርገሽ እንድትሰሪ እፈልጋለሁ I will do my best to come to you and to guide you then inshallah that's the big እኔ በጣም ሰፖርት ሰው በጣም ደስ ብሎኛል አሁን የምነግርህ ነገር good luck right then inshallah ሌላ የምነግርሽ ነገር አለ ስለወደድኩሽ ስለተመቸሽኝ የምነግርሽ ነገር ቤተሰብን ነፃ ማውጣት ትፈልጋለህ አንድ ነገር የምነግርህ ነገር እኔ የሆነ ነገር ቢያደርግብኝ ነገር አለ ሁላችንም ላይ የሆነ ነገር ይመጣብናል አንድ በነገር ነገር ግን አይቀርልንም ሁላችንም ጋር ግን አንተ እንዳሰብከው ወይ እንኳን ባለው ቤተሰቤን ልረዳ እችላለሁ የምትልበት ነገር እንዲያዘጋጅልህ ፈጣሪ ሁሉ ጊዜ ትሬዲንግ የምሬ ነው ማለት ትሬዲንግ የኔን ህይወት ቀይሮታል የኔ ብቻ ሳይሆን እንዳለ ቤተሰቦች ዘር ማንዘሮች ተቀይረዋል በኔ ምክንያት እንኳን የኢትዮጵያ ህዝብ የተቀየረ ነው ያለውና መቼም እንዳትፋታው የምነግርህ ነገር ነው መቼም ዛሬ ሊሆን ይችላል ነገር ሊሆን ይችላል መቼ እንዳሁኑ ሞተር እንደገዛሽው አንድ ቀን ግብ ዳንስ አልገዛ ይችላል እጅ የተንቀጠቀጠ ማለት አታምኑ በቤት ቁጭ ብለህ በጣም ብር ከማተም የተነሳ ቤት ነው ሁሉ እኔ ቤት ስገዛ ኢትዮጵያ አይቻችሁ አላውቅም ቤቴችን እግዚአብሔር ነው የምነግርህ
እንደዚህ ይላክልኛ ወይ ድንገት ስል ቤታ ያለው ስልክ ለብራዘር ልክለታለሁ ግዛው ነው ብለው አንድ ቀን ድጋሚ ሁለተኛ ሶስተኛ ቤት ራሱ ሄደ ያይ ለሌፈለጉት ያን ያህል ፓወር ይኖራል። ይሄ ሁሉ ነገር ነው ካንተ የተሻለ ጭንቅላት ኖሮኝ አይደለም ድሬዳዋ ዩኒቨርሲቲ ተጨረይ ልጠው ሌላ ቻይና ላይ ሄጄ ነው ኢንጂነሪንግ የተመረኩት። አንድ ነን የምልሽ ምናምን ላይ የተመረኩት so there is no life ብዙ የተለያየ ነገር የለም። አንድም ነገር ግን ያንቺ ቀን ያንተ ረስተል የምትበላበት ቀን ሲመጣ is going to be life change። እኔ እስከዛ ድረስ የምችለውን እያንዳንዱን ወስዳቸው ትሬድ እንደዚህ በቻሌንጅ በምንም እያረኩ ሰፖርት አደርጋችኋለሁ። ተመረጥክም አልተመረጥክም ውስጥ ሆነ አደራህን 2026ን በደንብ ቀጥቅጥ፣ ህይወታችን ይቀየራል። ያራዲዬ ልጅ እኔ የምሬን ነው የምነግርሽ፣ እንዳትተው እሺ ትሬዲንግ እና እንደዚህ ሪስክሽን ማናጅ እያደረግሽ ቀጣይ ደግሞ ምን እንደምታደርገው ብር ስታገኝ እንደሆኑ እንደባለፈው ቆይ እንደዚህ ላድርግ ሳይሆን ዊዝድሮ አድርገህ ማለት ነው። ዊዝድሮ አድርገህ ለኔ የሚያስገባ ነገር የለም። ዊዝድሮ አድርገህ ከዛ ከ500 ከ1000 ጀምር። ምክንያቱም ምንድን ነው ትሬዲንግ አንድ ቀን ፍሊፕ ቢያደርግብህ አንተን ቤተሰብን የምታስተዳድርበት ቋሚ ገቢ ይኖራል። ተመልሰህ ትንሽ አንድ ሁለት ወር ስራው ሰርቶ ገቢ ሲያስገኝ ትሬዲንግ ድጋሚ ዲፖዚት የምታደርገው ይኖራል። ስለዚህ ዶንት ኔቨር ቴምፕትድ እንዳትሆን 1000 10,000 100,000 ላድርግ ብለህ ምክንያቱም ሪስፖንሲቢሊቲ ሲቀንስ ጭንቅላት ላይ አንተ የተሻገርክ ትመጣለህ። እግዚአብሔር ያለቀን ደግሞ አብረን በአካል እንገናኛለን። ብዙ ሰዎችን ያስተምራል ይሄ ዶክመንተሪ የምሰራውን እግዚአብሔር ያለናል። በጣም አመሰግናለሁ ያራዲዬ ልጅ ተመችተሽኛል። ጉድ ላክ መልስሽ። እሺ በጣም ወዳለው ወንድሜ ኢንሻአላህ hopefully I'll be in the coffee trade inshallah wow hey brother የብዙ ሰዎችን እያንዳንዱን ሰው ቤት እግዚአብሔር እየገባ የሰውን ህይወት ቀየረ። ያው እኔ እንደ ቬስል ነው የተጠቀመኝ ዳስ እኔ ማስበው ነው በቃ እኔ በእግዚአብሔር በኔ በኩል ተጠቀመ። ኢቭን ይሄንን ላደረገው እግዚአብሔር ራሱ ክብር ምስጋና ይግባው። የምሬ ነው የምነግራችሁ። ስናት ስሞል እያንዳንዱ በጣም ይሄ የምነግራችሁ በጣም ስሞል ነገር ሆስፒታል ውስጥ ሆኖ በእያንዳንዱ ቦታ ላይ ግሉኮስ ተሰክቶለት ሚስቱ አርግዛ እያንዳንዱ ገብታችሁ ቴሌግራም ላይ ማየት ይችላል። ሚስቱ አርግዛ የሚስት የመመርመሪያ የማስወለጃ የሌላቸው ካንሰር ታማሚ ቤተሰብ ያላቸው በጣም ብዙ ሰው ቤት ገብቶ እግዚአብሔር ሰራ። ከዚህ በላይ የሚያስደስት ነገር የለም። ይሄንን እኔን ወደዳችሁኝ አልወደዳችሁኝ I don't care ኖርማሊ ተጫዋች ነኝ። I like እንደዚህ ነገሮች ስለማደርግ ምናምን ብዙ ሰው ፍሌክስ ማድረግና ነው የሚመስለው። ባደርግም አይገርመኝም። ለፍቼ ነው እኔን ያደረሱት። እግዚአብሔር ግን እኔን ወደዳችሁኝም አልወደዳችሁም እግዚአብሔር ቸር ወዳኔ ያለ ጥሩ ነገር አደረገና የብዙ ሰው ህይወት ቀየረ። እኔን ደግሞ ተጠቅሞብኛል እና በጣም ደስተኛ ነኝ። የደስታዬ ተካፋይ ስለሆናችሁ አመሰግናለሁ። ከዚህም በኋላ ላይ የሚመጡት ነገሮች ስለምትሉ አመሰግናለሁ። የምሬ ነው የምነግራችሁ። ኢሞሽናል ያደርጋል በጣም ምክንያቱም የማነበው ቴስቲሞኒ ቢዮንድ ማይ ኢማጂኔሽን ነበር። በጣም ብዙ ሰው ነው የተቀየረው። እኔ ራሴ ገርሞኛል። ምክንያቱም ምንድነው አንዳንዴ ለኔ ስለቀለለብኝ ለሰው ቀላል ነው ማለት አይደል። ለኔ $30,000 ትንሽ ነገር ይሆናል፣ ለሰው ግን በጣም ቀላል ነገር አይደል። እና እግዚአብሔር የተመሰገነ ይሁን።